ሄይ ጋይስ ዳናችሁ እንዴት ናችሁ? ዲቦራ ነኝ። ዛሬ ምን ላይ ጸጉር ቪዲዮ ይዤላችሁ መጣሁ። የዛሬ ጸጉር የመጣው ከክላይ ጸጉር ድርጅት ነው። ይሄ ለሰሞኑን አዲስ ያወጡት በጣም ቆንጆ የሆነ ቴክስቸሩ ማለት ነው። ይሄ የያኪ ቴክስቸር የምንለው የጸጉር አይነት ነው። ለስላሳ ልሙጥ ያለ የፈረንጅ ጸጉር አይደለም። እሺ ትንሽ ቴክስቸር አለው። ሹሩባ ለመስራት እንደዚህ ጥቅልል አድርጋችሁ ለማስያ ሲመጣ ተጠቅልሎ አልነበረም። ራሴ ነኝ የጠቀለልኩትኝ። እንደምታዩት እንደዚህ የሚያምር ሐምራም የመጨረሻ ውጤት ነው ያገኘሁትኝና በጣም አንደኛ ስለሆነ ከለሩም ደግሞ አሁን ለወቅቱ ቆንጆ አይደለም ወይ? ምን ይመስላችኋል? ይወላችሁ ከዚህ ከአረንጓዴ የላይ ጋር ራሱ እንዴት እንደሚያምር ማየት ትችላላችሁና ይሄንን ለእናንተም ላሳያችሁ ላካፍላችሁ። ዌብሳይቱ ላይ አዲስ ነው። ስለዚህ ቆንጅዬ ቅናሽ በቆንጅዬ ዋጋ ነው አሁን እየተሸጠ ያለው እና ሄዳችሁ ቼክ አርጉት አያምልጣችሁ ባይ ነኝ። ይወላችሁ ይሄ ሲጠቀለል እንዴት እንዳማረ ይሄንን ለመጠቅለል ደግሞ ከርል በጣም ስለሚይዝ ማለት ነው። ይወላችሁ እንዴት ሲያምር የኔ ክፍዬን ዛሬ እንደዚህ ከጎንም አድርጌዋለሁ ከመሃልም አድርጌ ምን እንደሚመስል ታያላችሁ ቪዲዮ ላይ። በአጠቃላይ ምንም ማላወጣለት ጸጉር ነውና እናንተም ትወዱታላችሁ ብዬ አሰብኩኝ። በድጋሚ የድርጅቱን ኢንፎርሜሽን የጸጉሩን ኢንፎርሜሽን ስንት ኢንች እንደሆነ ስንት ዴንሲቲ እንደሆነ ሌሱ 7/5 መሆኑን ሁሉን ነገር ጽፌ አስቀምጥላችኋለሁ። ስለዚህ ጥያቄ ካላችሁ ያንቺ ጸጉር የቱ ነው የምትሉ ከሆነ ታች ዲስክሪፕሽን ቦክሱን ቼክ ማድረግ ትችላላችሁ። አለበለዚያ ኮሜንት ላይ ብትመጡና ብትጽፉ ኮሜንት ላይ መልስ ሰጣችኋለሁ። በተረፈ ይሄንን የመሰለ ምርጥ ውብ ጸጉር እንደዚህ ማግኘት የምትፈልጉ ከሆነ ቪዲዮን ተከታተሉ። ቀጥታ ወደ ቪዲዮ እንግባ። እሺ ጋይስ የዛሬ ጸጉር ደግሞ ከክላይ ነው የመጣው። እንደነገርኳችሁ እኔን የመሳሰሉ ነገሮች ቦክሳችሁ ውስጥ ታገኛላችሁ። ዛሬ የማሳያችሁ 7/5 ባይ ኖትስ የሚባለው የጸጉር አይነት ነውና ይሄንን ኮፍያ ከዚህም በፊት አሳይቻችሁ አውቃለሁ። የኮፍያውን አሰራር ይሄ ቆንጆ የሆነ ገመድ አለው ከኋላ። ኮፍያው ለእናንተ ጭንቅላት እንዲሆን ማጥበቅ ማላላት የምትችሉበትና እሱ በጣም ጠቃሚ ነው። ለማስፋት ማጥበብ ብቻ ሳይሆን ደግሞ ጸጉሩም ራሱ ሰኪዩር ሆኖ ጭንቅላታችሁ ላይ እንዲቀመጥ በጣም ይረዳል። ይሄኛውንም እንደምታዩት ይሄ ቆንጆ እንደ ረበር የሆኑ ነገሮች አሉትና እነሱም ቢሆኑ የዊግ ካፓችሁ ላይ ሆነ ጸጉራችሁ ላይ ቆንጆ የሆነ ዊግ እንዲቀመጥ ይረዱት። ሌሱም ተቆርጦላችሁ ተስተካክሎላችሁ ነው የመጣው። እንደምታዩት የጸጉሩ ከለር በጣም ውብ ነው። ለአሁኑ ወቅት እኔ አንደኛ ነው ብዬ ነው የማስበው። ሁሌም እንደማረገው መጀመሪያ ሌሴን ፋውንዴሽን ቀብቸው እንደዚህ መጥቻለሁ። ቆንጅዬ ሆኖ ከፊቴ ጋር እንዲመሳሰልልኝ ይሄንን ይወላችሁ ገመዱን እንዴት ማጥበቅ ማላላት እንደምትችሉ ያሳያችሁ ነው። ከዛ በኋላ ወደ ውስጥ ወተፍ አረጋለሁ እንዴት ተንጠልጥሎ እንዳይታይ ማለት ነውና ልክ ቆንጆ አድርጌ ለጭንቅላቴ እንዲሆን እንደዚህ ካረኩትኝ በኋላ አበጥሬ ጸጉሩን ስታይል ወደ ማድረግ እገባለሁ። መጀመሪያ ለእናንተ ማሳየት የፈለኩትኝ ቀጥ ያለ ስታይል ነው። በጣም ውብ የሆነ ጸጉር ስለሆነ ሲተኮስና ቀጥ ሲል የመጨረሻ ውበቱ ይመጣል። ስለዚህ እሱን ስታይል አሁን እያረኩኝ ያለሁትኝ blinking. You were beautiful, just like a flower. I could walk with you for 1,000,000 miles and my feet would not get tired. Where you go, I'll go, winter or summer. በእንደዚህ በዊግ ማበጠሬ በደንብ ስሩን ለጥቃረኩትኝ በኋላ በመተኮሻ ሄጄ እንደዚህ ጸጉሩን እየወሰድኩ እንዲ ታሽጎም የመጣ ጸጉር ስለሆነ አላ በፓኬጅ ውስጥ እንዲ ተጠቅልሎ ስለመጣ እንደዚህ በደንብ ቀጥ እንዲል በመተኮሻ ትኩስ አረጋለሁ። ከዛ በኋላ ውጤቱን እንግዲህ ማየት ትችላላችሁ። እንዴት የሚያምር እንዴት ሞገስ ያለው ይሄንን የመሰለ ጸጉር ነው። በድጋሚ ለስላሳ የፈረንጅ ጸጉር ስላልሆነ እንዲ ብዛትና ቆንጆ ዞማ የሆነ ውጤት ነው የምታገኙትና ይሄንን ሌሱን በምንም ነገር አላጣበቅኩትኝም። እንደምታዩት እንደዚህ ግን ከግንባሬ ጋራ ምርጥ ሆኖ ብለንድ አርጓል። ይታያችኋል እንዴት ቆንጆ እንደሆነ። ይሄ ብድግ የሚለውንም ያችንን ገመድ ከኋላ ሳባ አርጌ ጥብቅ አርጌዋለሁ። ስለዚህ እሱም ብድግ አይልም።
አስቀጥሎ ደግሞ እስቲ ከጎን ደግሞ ከፍዬ ምን እንደሚመስል አሳያችሁ ብዬ አሰብኩኝ። እንደምታዩት ሌሱ በድጋሚ ውብ ስለሆነ ከጎንም ስከፍለው እንደዚህ ቆንጅዬ ሆኖ ነው የሚከፈለው። ስለዚህ ወደ ጎን ደግሞ ለጥ አድርጌ ያሳያችኋለሁ። ከዛ ደግሞ ጠቅልዬ እንዴት ቆንጆ ሆኖ ከርል መያዝ እንደሚችልም አሳያችኋለሁ። ስለዚህ በጣም የምትወዱት አንደኛ የሆነ ጸጉር ነው የሚሆነው። I'll stay right here with you. Every night and every day. 'Cause darling, there's nothing in this world I'd rather do. Never been this close to heaven. Never felt something just like this ecstasy. Never been this close to heaven. What a time to be in love. Oh my God, if forever is not enough. Oh my God, what a time to be in love.